أنبلزون إذن زنبراني يا محرنيا لارك أستييني بإنجليز كان مزراتكين بقوام بانا بتقينيا تنزاروك حيش زوري جودن زغونة لو معلتي نحوش معلتي مخنياتو كلتي بحبار زنبريزبي زدوار دريزبي كنت زدواري نحبار بانقازلو حزبي دارقاني كلتي ولدتات تفرع يسنيو بيتي جزتكبرت علي دخلت مرحتي هجرات يجيب كان الرجال لو معدي بري ناي سلام دخلت لنا المعالج السلام ناي المعاد وخلنا لنا السلام نهيجي مجيو بعد تروز بزيكونه زي العالم عليه السلام وخلنا لنا اليومي جيرانيو كوابلا برايم مينستر نحكي مقلول سخوني مراحي كمزلنا اتلومي زبور رقاني مسكاننا حبيكم مخانو خبروا يا خبروا التفوت بزخوني دكتور علي أغدي مقولي توصل زخوني أبو كمين إسلام ناتوز اللي يكوني نحنا كل تيزبتات زي يكوني حديث بينا بحوار ممكن نبين لدينا دول زغالنا عينك خونا كينا سلازي ازي ودايزي ازيو اغيدا سيزوزغونا كنتي ابزي اتساوز انا يزبي تسمعو نحاول سمعي ابسولا وانت مسساني ملوك صمون ملوك بناء كبرت سلحين هاي حبوس ناي دستان مدلوات ناي اسمراليزمي ناي رجعيزبون زبوطانيون سلازي دس لنا نبحك دس لنا تعب بسناي سلازي زي سلطاتيون زون سلطاتيادون نحبار ربح سلطاتهم ببوليتيكاهم بخطوايهم بمحبراويهم ببعلاويهم بحبار كنبرن بحبار بيوتو وعزم زبالي سوف مغانو نايكون لنا تبيتكم مغانو سلازي متحالة في إحسان شعب العمل نايو حقي يتخذ بري زكوبو نجرات كوبوري تخانون نايو إحسان شعب العمل اطلاعات الكيمياء إذن
نجاهد كي تملسنا نقدمت نجاهد تزدفعنا يوم عمدات الثلاث نقدمت دفينا نعوم نتكالب نغيكم نتاك كنت تلقبا ስለዚህ ህዝብ ኢትዮጵያ ምክንያቱም ዝተኣሳሰሩና ብዙሕ ነገራት ስለ ዘለዉ ካብ ሎሚ ንድሓር እቲ በሪ ተኸፊቱ ስለ ዘሎ ከምቲ ቅድሚ ሕጂ ዝነበርናዮ ካብኡ ዝበለፀ ህይወትን መነባብሮን ክነሕልፈሉ ንኽእል ኩነታት ኣባና እዩ ዝምርኮስ ስለዚህ እዚ ዕድላት እዚ ቅድሚ ሕጂ ተጋዲና ኢና ኣብ ዘይጠቅም ኣቲና ኢና ሕጂ ግን ደጊምና ዝነበረና ዕድላት መሊስና ንቅድሚት ክንደፍኣሉ ንኽእል ኩነታት ኣባና እዩ ዝምርኮስ ዝበልኩ ስለዚ ህዝቢ ኢትዮጵያ ብናፍቆት ዝሞተሉ ምክንያት የለን ህዝቢ ኤርትራ እውን ብናፍቆት ዝሞተሉ ምክንያት የለን እቲ ናፍቆት ዝበሃል ነገር ናይ ሕጂ ኩሉ ከምዘይምዃኑ ስለዚ እንኳዕ ኣብዚ ኣብፅሓና እንኳዕ ኣብዚ ብቃዓና ሲናገሩ በጭብጨባ ታጅቧቸው ስለነበራችሁ ቋንቋው በትክክል ተረድታችሁታል ብዬ አስባለሁ። ግን የተወሰነ ነገሮችን ልተርጉም። የጋራ ቋንቋ፣ ባህል፣ ወግ ያላቸው ህዝቦች ናቸው ኢትዮጵያውያንና ኤርትራውያን። ለትውልዶች ተለያይተው ቆይተዋል። ያልፉ አሁን የሰላም በር ተከፍቷል። ዘላለማዊ ሰላም እንዲሆን ሰላም እንዲነግስ አበክረን እንሰራለን። በተለይ የዛሬ አቀባበል የክቡር የፌዴራል ጠቅላይ ሚኒስትር ዶክተር አብይ አቀባበል በአድናቆት የሚያዩት መሆናቸውን ገልጸዋል። የኢትዮጵያና የኤርትራ ህዝቦች ሁለት ህዝቦች ሳይሆኑ አንድ ህዝቦች ናቸው ብለዋል። በጋራ ለመኖር እንችላለን። አዲስ አበባ ላይ ያለው የደስታ ስሜት አስመራ ውስጥ ያለ ስሜት ነው። አስመራ ውስጥም ኤርትራውያን ወንድሞቻችሁ አሁን ያለውን የሰላም መንፈስ የሰላም ድባብ በደስታ ተቀብለውታል። የጋራ ጥቅም አለን። በኢኮኖሚ በማህበራዊ መስኮች በጋራ መልማት እንችላለን። የህዝቦቻችንን ህይወት መለወጥ እንችላለን። ለ27 ዓመታት ያመከናቸው እድሎች አሉ። እነሱን ወደፊት የበለጠ ጠንክሮ በመስራት ለማጣጣት መንቀሳቀስ ይኖርብናል። የሚያስተሳስሩ ነገሮች ብዙ ናቸው። የህዝቦቻችንን ህይወት ለመለወጥ በጋራ መስራት ይገባናል ብለዋል የውጭ ጉዳይ ሚኒስትሩ። አንድ የስብሰባ በመቀጠል በዚሁ የልዑካን ቡድን ውስጥ አቶ የማነ መጥተው ሰላምታ እንዲያቀርቡልን ልጋብዝ። ደማቅ አቀባበል ለማመስገን
ከ20 ዓመት በኋላ ነው የተገናኘነው። ግን ስንገናኝ 20 ዓመት ያህል እንዳልተገናኘ የሚመስል ነገር አልነበረም። ያለምንም ማቋረጥ አብረን እንደነበር ነው የተገናኘነው። ዛሬ በመካከላችን ምንም ልዩነት፣ ምንም ያስተሳሰብ ልዩነት የለም። አንድ የሚያሳዝን የታሪክ ምዕራፍ ዘግተን ወደ አዲስ ምዕራፍ ገብተናል የሚል እምነት አለኝ። ጠቅላይ ሚኒስትሩ እንዳሉት አንዳንድ ትንሽ ችግሮች ለዛሬ የሚቀጥሉ ሊኖሩ ቢችሉ የማይነት ነገር ደግሞ በሁለት ህዝቦች ወይ በሁለት ሀገሮች መካከል ብቻ ሳይሆን በአንድ ቤተሰብ የሚገኝ ስለሆነ ይህንን ትናንሽ ጥያቄዎች ጠቅላይ ሚኒስትሩ እንዳሉት በመረዳዳት በመግባባት